የጆን ዳንኤል እና የይዲዲያ ነጻነት ልጅ በማረሚያ ቤት ተወልዷል። በፍርድ ቤት የተወሰነውን ውሳኔ ሐኪሞች ቀይረውታል። ምን እንደተፈጠረ አይታወቅም። ዝርዝሩን እነግራችኋለሁኝ። እናንተ ግን በኢትዮጵያ ባህል መሰረት አንድ ሰው ወለደ ሲባል የሚባለውን ነገር በኮሜንት ላይ ያላችሁ መረጃውን ተከታተሉ። ጆን ዳንኤል እና ይዲዲያ ነጻነት እንዲሁም ሌሎች ተከሳሾች በኢትዮጵያ ኤርላይንስ የተነሳ ወደ መቀሌ በሚጓዝበት ጊዜ ማለት ነው እዛ ላይ በተፈጠረ አምባጓሮ በአሁን ሰዓት ላይ በእስር ላይ እንደሚገኙ ይታወቃል። ላለፉት 9 ወራት በዛም ጊዜያት የተለያዩ ጊዜ የዋስትና ጥያቄ አቅርበው የነበረ ቢሆን አልተፈቀደላቸውም። ይዲዲያ ነጻነትም ባለፈው የቲክታክ ዘገባችን ላይ እንደገለጽንላችሁም ከማረሚያ ቤት ውስጥ ባለ ሆስፒታል ይልቅ በጋንዲ ሆስፒታል ለመወለድ ጠይቃ ፍርድ ቤቱ እንደማንኛውም እስረኛ እዛው በማረሚያ ቤት መወለድ አለብሽ ማለቱን መዘገባችን ይታወቃል። ሆኖም ግን በዛሬው ዕለት የደረሰን መረጃ እንደሚያመለክተው የጆን ዳንኤል እና የይዲዲያ ነጻነት ልጅ ተወልዷል። የተወለደውም ወንድ ልጅ መሆኑን የቤተሰብ ምንጮች ነግረውናል። እንግዲህ ፍርድ ቤቱ በማረሚያ ቤት ውለድ ብሎ የነበረ ቢሆንም ሆኖም ግን ሐኪሞች ውሳኔውን ቀይረው በጋንዲ ሆስፒታል እንድትወልድ ተደርጓል። የወለደችውን በኦፕራሲዮን እንደሆነ ነው የተናገሩት። አብሯት የታሰሩ ታራሚዎች እንደተናገሩት ከሆነ ምን እንደተፈጠረ አይታወቅም። ሆኖም ግን ሐኪሞቹ ሪፈር ጽፈው ከማረሚያ ቤቱ ይልቅ በጋንዲ እንድትወልድ ተደርጓል በሪፈር ምክንያት። ስለዚህም በአሁን ሰዓት ላይ በጋንዲ ሆስፒታል በፖሊስ የተጠበቀች ወልዳለች፣ ተገላግላለች በሰላም ከተወሰነ ሰው ቤተሰብ በስተቀረ ማንም ሰው መጠየቅ እንደማይችል ጊዜን አስከተናከረበት ጊዜ ድረስ ማለት ነው እንደማይችል የምንጮቻችን ነግረውናል። የጆን ዳንኤል እና የይዲዲያ ነጻነት ልጅ በማረሚያ ቤት ተወልዷል። በፍርድ ቤት የተወሰነውን ውሳኔ ሐኪሞች ቀይረውታል። ምን እንደተፈጠረ አይታወቅም። ዝርዝሩን እነግራችኋለሁኝ። እናንተ ግን በኢትዮጵያ ባህል መሰረት አንድ ሰው ወለደ ሲባል የሚባለውን ነገር በኮሜንት ላይ ያላችሁ መረጃውን ተከታተሉ። ጆን ዳንኤል እና ይዲዲያ ነጻነት እንዲሁም ሌሎች ተከሳሾች በኢትዮጵያ ኤርላይንስ የተነሳ ወደ መቀሌ በሚጓዝበት ጊዜ ማለት ነው እዛ ላይ በተፈጠረ አምባጓሮ በአሁን ሰዓት ላይ በእስር ላይ እንደሚገኙ ይታወቃል። ላለፉት 9 ወራት በዛም ጊዜያት የተለያዩ ጊዜ የዋስትና ጥያቄ አቅርበው የነበረ ቢሆን አልተፈቀደላቸውም። ይዲዲያ ነጻነትም ባለፈው የቲክታክ ዘገባችን ላይ እንደገለጽንላችሁም ከማረሚያ ቤት ውስጥ ባለ ሆስፒታል ይልቅ በጋንዲ ሆስፒታል ለመወለድ ጠይቃ ፍርድ ቤቱ እንደማንኛውም እስረኛ እዛው በማረሚያ ቤት መወለድ አለብሽ ማለቱን መዘገባችን ይታወቃል። ሆኖም ግን በዛሬው ዕለት የደረሰን መረጃ እንደሚያመለክተው የጆን ዳንኤል እና የይዲዲያ ነጻነት ልጅ ተወልዷል። የተወለደውም ወንድ ልጅ መሆኑን የቤተሰብ ምንጮች ነግረውናል። እንግዲህ